ጤና ይስጥልኝ። ቲቸር ንጉስ የሚለውን መጽሐፍ እንዳወረዳችሁት ተስፋ አደርጋለሁ። እያንዳንዱ የቲቸር ንጉስ ተማሪ ይሄ መጽሐፍ በእጁ ሊኖር ያስፈልጋል። በነፃ ነው የለቀኩት። ሊንኮቹ ላይ እየገባችሁ ኢቨን በዛሬው ሊንክ እየገባችሁ ልታዩት ትችላላችሁ። ኦኬ፣ መጽሐፉን አውርዱ ወይም ፕሪንት አድርጋችሁ በእጃችሁ የያዙት። በእጃችሁ ሊኖራችሁ ያስፈልጋል። መጽሐፉ በእጃችሁ ካለ ምንም ችግር የለም። የመጀመሪያው ፓርት who are you የሚለው ዩኒት 1 ስለ ራስ መናገር ነው። እዚህ ጋር who are you የሚል አለ። ጥያቄና መልስ ብሎ ነው የሚጀምረው። my surname is ከኔ ጋር እስቲ እያያችሁት ሂዱ። የመጀመሪያው ላይን my surname is መስፍን. My first name is Hawi. I'm from Ethiopia. I live in Addis Ababa. I live around Safari. I live in a flat. My phone number is 0900043471. I'm a nurse. I'm not married. I speak 2 languages, Amharic and Afan Oromo. Okay. እሷ ያለችውን እዚህ ውስጥ ጥያቄ ያሉ። ለምሳሌ what is your first name ብትሏት ስሟን ትናገራለች። what is your surname ብትሏት ስሟ እዛ ውስጥ አለ። እስቲ እናንተ ፕሪንት አድርጋችሁ ከሆነ ላዩ ላይ ጻፉበት። ቲቸር ንጉስ ዶት ኦንላይን የሚለው ውስጥም እየገባችሁ ኤክሰርሳይሶቹን በበለጠ እዛ ውስጥ መስራት ትችላላችሁ። የመጀመሪያው ምንድን ነው የሚጠይቀው? አንደኛው what is your first name ትርጉሙ አለላችሁ። መጽሐፉን በተለይ ካወረዳችሁ ታዩታላችሁ። what's your surname? first name መጠሪያ ስም ነው። surname የቤተሰብ መጠሪያ ስም ነው። ኦኬ፣ እንደዚህ ብለን ብናየው ነው ምን ሄደው። በኢትዮጵያው ባህል first name surname የሚለው ስለሌለ ስለሚያስቸግር የአባት ስም ማን ነው አይልም እንግሊዘኛ። በቃ first name surname ነው። አሜሪካ ፋሚሊ ኔም ይላል። ሌሎችም አሉ እንደዛው እያሉ ላስት ኔም ምናምን። ኦኬ፣ እንግዲህ ሲስተሙ የእኔ የብሪቲሹን ስለሚይዝ ፈርስት ኔም ሰርኔም። ዌር አር ዩ ፍሮም ሶስተኛው ዌር አር ዩ ፍሮም ከየት ነሽ ከየት ነህ ነው ቀጥታ። ሀሳቡ ግን አገርህ የት ነው አገርሽ የት ነው ወይ ከየት ነው የመጣኸው ነው። ዌር አር ዩ ፍሮም መልሱ አም ፍሮም እዛው እሷ የተናገረችው ውስጥ ታገኙታላችሁ። ከዛ ውስጥ የወጡ ጥያቄዎች ናቸው። ዌር ዱ ዩ ሊቭ የት ነው የምትኖረው የት ነው የምትኖሪው። ዱ እዚህ ጋር ምንድን ነው ምናምን አንፈልግም። አሁን በቃ የት ነው የምትኖረው ለማለት ዌር ዱ ዩ ሊቭ በሉ። ዌር ዱ ዩ ሊቭ። ቀጥሎስ ዋትስ ዮር አድሬስ። ዋት ኢዝ ዋትስ አጭር ሲሆን ዋትስ ዮር አድሬስ አድራሻሽ የት ነው። ራይት፣ ወይም አድራሻህ የት ነው። 6 or number 6 do you live in a house or in a flat? ምድር ላይ ነው ወይ ፎቅ ላይ ነው የምትኖሪው። ፍላት አፓርትመንት ነው። እንግሊዞች አፓርትመንት አይሉም ፍላት ነው የሚሉት። ካልገባን ፍላት I mean do you live in an apartment? in an apartment ሊል ይችላል። do you live in a house or in an apartment? house ፍላትም ፎቅም ቢሆን ያው ዞሮ ዞሮ ቤት ነው። ግን ሃውስ ሲባል ምድር ላይ ያለ አድርገው ነው ፎቅ ያልሆነ ለማለት ይጠቀሙበታል። ኦኬ፣ በተለይ ከመኖር ነገር ጋር do you live in a house or in a flat ሲል ፎቅ ላይ መኖር ከሆነ I live in a flat፣ ምድር ላይ መኖር ከሆነ I live in a house። ዋትስ ከሚለው ነገር ሌላ ዋትስ ዮር ቴሌፎን ነምበር ነው። ስለ ስልክ ቁጥር ነው። ዋትስ ዮር ቴሌፎን ነምበር። ኢትስ ብዬ መጀመር እችላለሁ። ኢትዝ ነው። ኤትስ ብዬ እጀምራለሁ። ነምበር 8 ኢዝ ዋትስ ዮር ጆብ። ዋትስ ዮር ጆብ፣ ስራሽ ምንድን ነው? ስራህ ምንድን ነው? ኦኬ፣ ዋትስ ዮር ጆብ። አም አ ቲቸር፣ አም አ ነርስ፣ አም ድራይቨር። በነገራችን ላይ ማይ ጆብ ኢዝ እኛ በአማርኛ እየተረጎምን ነው ስራዬ የምንለው። ማይ ጆብ ኢዝ አይባልም፣ እንግሊዝኛ አይልም። እንደ ስህተት ነው የሚቆጥረው።
ሰው ይገባዋል። ማይ ጆብ ኢዝ ኤ ቲቸር ብል ሰው ሊገባው ይችላል። ግን በቃ አይባል አያም ነው። ዋትስ ዮር ጆብ? አም ኤ ነርስ። ማይ ጆብ ኢዝ ኤ ነርስ አንልም። ቨርብ ቱ ቢ ነው። አም ኤ ነርስ። አር ዩ ሜሪድ? አር ዩ ሜሪድ? አግብተሻል ወይም አግብተሃል? ራይት። መልሱ እዛ ውስጥ አለ። የመጀመሪያው ላይ እሷ ከተጠየቀችው እሷ ከተናገረችው ውስጥ የወጡ ጥያቄዎች ናቸው። ሃው ሜኒ ላንጉዌጅስ ዱ ዩ ስፒክ? ስንት ቋንቋዎች ትናገራለህ ወይ ትናገሪያለሽ? እዚሁ ውስጥ አለ መልሷ። ከላይ ጥያቄና መልስ ብለን ነው እኛ ወደታች የወረድ ነው። ከላይ ማይ ሰርኔም ኢዝ መስፍን ብላ የጀመረችው ነው ያለው። ኦኬ። ሁለተኛው ክፍል ላይ ስለ ራስ መጽሐፍ አለ። ስለ ራስ መጽሐፍ ሁል ጊዜ እነዚህ ነገሮች እንደ ቴምፕሌት እንደ ሳምፕል ነው የሚቀመጡት። አሁን እሷ ማይ ሰርኔም ኢዝ መስፍን አለች። ሁላችሁም ማይ ሰርኔም ኢዝ መስፍን አትሉም አይደለም? የአባታችሁን ስም ማይ ሰርኔም ኢዝ ብላችሁ ትገባላችሁ። ማይ ሰርኔም ኢዝ፣ ከዛ ማይ ፈርስት ኔም ኢዝ ብላችሁ መጠሪያ ስማችሁን ደግሞ ታስቀምጣላችሁ። ኤክሰርሳይሱን ለመስራት ቲቸር ንጉስ ዶት ኦንላይን ውስጥ ብትገቡ ታገኙታላችሁ። ሁለተኛው ስለ ራስ መጽሐፍ ይላል። ዌብሳይቱ ላይ በሶስት ተከፍሎ አለ። ሌቭል 1፣ ሌቭል 2፣ ሌቭል 3 እያለ ስለሚሄድ እዛ ውስጥ ገብታችሁ ማየት ትችላላችሁ። አሁንም ደግም የምነግረው መጽሐፉ ስለተላከ መጽሐፉን አውርዱና የራሳችሁ ንብረት አድርጉት። ኮፒ አድርጉና ዩኒት 1 ብላችሁ ጠርዛችሁ ስለ ራስ መናገር ስትፈልጉ ለሌላም ጊዜ እንደ ሪፈረንስ ኦኬ፣ እንደ ማጣቀሻ ሊያገለግላችሁ ይችላል። ኦኬ። መጽሐፉ ላይ ዩኒት 1 ሁ አር ዩ ለሚለው መጽሐፉን ካወረዳችሁ ትርጉሙ አለ። አሁን ዚ ማይ ኔም ኢዝ ዳንኤል የሚለው ላይ ሄሎ ማይ ኔም ኢዝ ዳንኤል እንደዛ እንደዛ እያለ ይሄዳል። ፔጅ 3 ላይ ስትመጡ ቀጥሎ ግራመር ፓርት ነው። ቱቢ ይላል። ማንኛቸውም ቋንቋ ከቱቢ ነው የሚጀምረው። የትኛውም ቋንቋ ቱቢ ነው። ጀርመንኛ፣ ጣሊያንኛ፣ ፈረንሳይኛ የፈለጋችሁትን ተማሩ። ራስን መግለጫ ስለሆንኩት ነገር የማወራው በቨርብ ቱቢ ስለሆነ አያም ሎንግ ፎርም፣ አም ሾርት ፎርም። አይና አም ሾርት ፎርም ማለት ኮንትራክትድ ሲሆን ጥብቅ ሲል የንግግር ፍጥነት ነው። አያም ቲቸር ከማለት አሁን እኔ አም ቲቸር ነው የምለው። አም ስል ኤና ኤምን ወስጄ አይደለም አደራ። አይና አም ነው፣ ሾርት ፎርም ነው፣ በተለይ በጽሁፍ ጊዜ። ኦኬ። አያም አም፣ ዩ አር ዮር you're a teacher. You are a good teacher. You're a good teacher. ፍጥነት ነው እንደዛ የሚያደርገው። you're a good teacher. You are a good teacher ከማለት you're a good teacher. he is ለሚለው he is፣ she is ለሚለው she is፣ it is ለሚለው it's፣ we are ለሚለው we are፣ you are your፣ they are ለሚለው they are ብሎ ይሄዳል። ኦኬ that's it። ኔጌቲቭ ደግሞ አለ። ኔጌቲቭ አሉታዊ። ነኝ የነበረው አይደለሁም፣ ነህ የነበረው አይደለህም ለማለት ነው። አም ከሚለው በኋላ፣ ኢዝ ከሚለው በኋላ፣ አር ከሚለው በኋላ ኖት ይገባል። አያም ነኝ፣ አም ኖት አይደለሁም። አሁን እዚህ ጋር አም ኖት ሌት፣ አም ሌት ካለ አርፍጃለሁ ነው። አም ኖት ሌት ካለ ሌት አይደለሁም። አማርኛ አላረፈድኩም ማለት ስለሚችል በአንድ ቃል ያረፈደ አይደለሁም አይልም። እንግሊዘኛ አማርኛ እንደዛ አይልም። አላረፈድኩም ነው። you are a good teacher, you are not a good teacher ለምሳሌ ነው። he is not sad አላዘንም። he is sad አዝኗል። she is happy negative is she is not happy ከጎኑም አለላችሁ። ሌላው ኤቭሪዴይ እንግሊሽ በጣም ብዙ ጊዜ አንስቼዋለሁ። ኤቭሪዴይ እንግሊሽ በየቀኑ የሚያስፈልገን እንግሊዝኛ። ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ፣
ጉድ ናይት ከነ ትርጉሙ መጽሐፉ ላይ ስላለ ይሄንን ማን ይበልልኝ ማን ያስረዳኝ? ቲቸር ንጉስ ዶት ኦንላይን ውስጥ ግቡና ኦኬ ኤቭሪዴይ ኢንግሊሽ የሚል ታያላችሁ። እሱን ክሊክ ስታደርጉ ይመጣል። እስከ 24 ድረስ ሂዱ። አድጀክቲቭስ ብያለው ደግሞ ገላጭ ቃላት ናቸው። አድጀክቲቭስ ስንል ገላጭ ቃላት ናቸው። ገላጭ ስንል ያ ነገር ምን እንደሚመስል ገላጭ ቃል ነው። ለምሳሌ the place ይሄ ቦታ ቦታው ትልቅ ነው፣ ትንሽ ነው፣ ቆንጆ ነው፣ አስቀያሚ ነው፣ ውድ ነው፣ ዋቴቨር ያንን ነገር የሚገልጽ ነገር አድጀክቲቭ ነው። ለምሳሌ the place is big ቦታው ትልቅ ነው። አሁን እዚህ ውስጥ ሃውስ ብሏል፣ ስም ነው። ቤቱን የሚገልጸው ነገር ማን ነው? አድጀክቲቭ small the house is small she is happy right ደስተኛ ናት he is very sad sad የሚለው ነው ከዚህ ውስጥ አድጀክቲቭ the food is good ምግቡ ጥሩ ነው the weather is bad አየሩ መጥፎ ነው the tea is hot tea አለ ስም ምን አይነት tea hot የሆነ tea the water is cold ውሃው ቀዝቃዛ ነው ውሃ ናውን ነው ምን አይነት ውሃ cold the car is fast መኪናው ወይም መኪናዋ ፈጣን ናት መኪና ስም ነው ፈጣን የሚለው ገላጭ ነው አድጀክቲቭ የምንለው እሱን ነው ገላጭ ቃል መኪናውን የሚገልጽ ነገር ሁሉ አድጀክቲቭ ነው ሬድ ካር ከለሮች ብላክ ካር ኒው ካር ኦልድ ካር ቺፕ ካር ኤክስፔንሲቭ ካር እነዚህ ከካር በፊት የሚቀመጡ ነገሮች ሁሉ ገላጮቹ ስለሆኑ አድጀክቲቮች ይባላሉ ኦኬ the train is slow ባቡሩ ቀርፋፋ ነው 10ኛ the book is old the baby is young the phone is new the road is long the pencil is short the garden is beautiful the place is ugly ቦታው አስቀያሚ ነው place ስም ነው the man is strong the child is weak the room is clean the man is rich አያችሁ ማን የሚለውን የሚገልጽ rich the family is poor ፋሚሊ ስም ነው ምን አይነት ፋሚሊ ነው ገላ የሚገልጻቸው poor family the blanket is soft ብላንኬት ብርድ ልብስ ነው ብርድ ልብሱን የሚገልጸው ማን ነው ሶፍት ስለዚህ ሶፍት የሚለው አድጀክቲቭ ነው ማለት ነው the rock is hard the mango is sweet አንዳንዴ አድጀክቲቮች አንዳንድ ነገር የአድናቆት ቃላት ናቸው አሁን እነዚህ የምታዩቸው በአማርኛ ኢንትረስቲንግ የቱ ነው ግሬት የቱ ነው አሜዚንግ የቱ ነው ፋንታስቲክ የቱ ነው ለቭሊ የቱ ነው አንልም አንድ ነገር ስታደንቁ በሉት interesting excellent great oh that's great it's amazing it's fantastic lovely oh it's lovely ከፍቅር ጋር ምንም አይገናኝም when you say lovely all right ቆንጆ ነው beautiful ስንልም ቆንጆ ነው wonderful ቆንጆ ነው አስገራሚ ቆንጆ ደስ የሚል ከዚህ ውስጥ አሁን ለዚህ ትርጉም ያላስቀመጥኩት ለዚህ ነው ኦኬ እዚህ ጋር ትርጉም አንፈልግም አንድ ነገር ስታደንቁ እነዚህን በሏቸው እየለዋወጣችሁ በሏቸው ኦልራይት ሌሎች ቃላት ብያለው delicious ለምሳሌ ለምግብ ነው ኦኬ ለቦታ ለከለር ለቀለም ለሙዚቃ delicious አለ ለምግብ I say it's delicious expensive would ለዚህ ትርጉም መስጠት ይቻላል expensive it's expensive oh it's cheap nice right ትክክል oh that's right friendly ተግባቢ ለማለት alright friendly መጽሐፉን የያዛችሁ ገጽ 8 ላይ ነው ዘግይታችሁ ከገባችሁ or ከከፈታችሁት ወይ ከመሃል ከከፈታችሁት ገጽ 8 ላይ ነኝ
ፍሬንድሊ ተግባቢ፣ አንፍሬንድሊ ከሰው የማይግባባ፣ ሮንግ ስተት የሆነ this is wrong። ለምሳሌ የሆነ ነገር ሂሳብ ሊሆን ይችላል ልክ ካልተሰራ we say that's wrong። ለምሳሌ 2 times 3 ብዬ 5 ብል it's wrong። awful awful አው አለም እዚህ ጋር I say awful አስቀያሚ፣ terrible በጣም አስቀያሚ ይሆናል። oh this place is terrible ስል alright አንድ ነገር ካልወደድኩት I say it's awful alright it's awful or terrible። በጣም የዩኒት 1 ተማሪ እዚህ ጋር አሁን who are you ለሚለው ዩኒት 1ን የሚማር ተማሪ ማወቅ ያለባቸው ቨርቦች አሉ። ቨርብ ቱ ቢን ማወቅ አለበት። ነኝ የሚለው በቨርብ ቱ ቢ ስለሆነ I am Ethiopian, I'm a teacher, I'm a driver, I'm ነኝ ለማለት am። ሁለተኛ አለኝ የሚለው ደግሞ I have ብሎ ስለሆነ አንድ ነገር እንዳለው መግለጽ ይችላል። I have ይላል። I have 2 brothers ሁለት ወንድሞች አሉኝ። I have a car መኪና አለኝ። I have እንግዲህ የመረጥኩት I ነው who are you ስለሚል እኔ ስለሆነ ርዕሱ I live እኖራለሁ ወይም የምኖረው ለማለትም ይሆናል። I live in ሐዋሳ ስል ሐዋሳ ነው የምኖረው ወይም ሐዋሳ እኖራለሁ። አንዳንድ ጊዜ ነው የምትለዋን ከማስገባት ሐዋሳ እኖራለሁ ላለው ነው የት አለ እዚህ ውስጥ ነው ኢዝ እንዳትፈልጉ ሐዋሳ እኖራለሁ ይሄ ይቀርበዋል። I work in a hotel ሆቴል ነው የምሰራው ወይም ሆቴል እሰራለሁ። I work I speak 2 languages I speak እናገራለሁ። I like reading አነባለሁ። I like እወዳለሁ። reading እወዳለሁ ማንበብ እወዳለሁ። I drink coffee ቡና እጠጣለሁ። I eat oranges I go by car እናቃታለን በመኪና ነው የሚሄደው ወይም በመኪና ይሄዳለው። I get up late አርፍጄ እነሳለሁ። I get up እንደ አንድ ቃል ውሰዱት። I get late ነው get እና up መነሳት የሚል ትርጉም ይኖረዋል። I leave home early ከቤቴ በጊዜ ነው የምወጣው ወይም ከቤቴ በጊዜ እወጣለሁ። I start at 9 በ9 ሰዓት ጀምራለሁ። ምኑን ስራ ሊሆን ይችላል ሌሰን ሊሆን ይችላል። I start የምትለዋን ቃል ነው የፈለግኩት እኔ። I finish at 5:30 5 ተኩል ላይ ጨርሳለሁ። I watch TV ቴሌቪዥን አያለው። I go to bed late ወደ አልጋ መሄድ ብዬ አልተረጉምም መተኛት ነው። go to bed is to sleep ቀላል ኢዲየም በጣም ቀላል go to bed is to sleep አልጋ ጋር ሄዶ መቆም አይደለም። okay I go to bed late very good። እዚህ ውስጥ ሳይለንት ሪዲንግ አለ። ይሄንን ራሳችሁ አንብቡት ሙሉን አንብቡና የዩኒት 1 ነው። ዩኒት 2 ላይ ይሄ ታሪክ ቀጣይ አለው ቀጣይ ፓርት አለው። ኦኬ ስለዚህ መጽሐፉን ያላወረዳችሁ መጽሐፉን አውርዱና እዩ። ኤክሰርሳይዝ ስትፈልጉ teacherngus.online ውስጥ ግቡና እዩ። ራሱ ጋይድ ያደርጋቸዋል። አሁንም ዩኒት 2 ጋር አልመጣሁም። ዩኒት 2 ገና ነው። አንዳንዶቹ ኮሜንት ላይም አያለው አረ ዩኒት 2 የለም ነው ዩኒት 1ን ጨርሱልኝ ብዬ ነው። ዩኒት 2ን እየሰራሁት ነው። በሚቀጥለው ሳምንት ዩኒት 2 ይጠናቀቃል ብዬ አስባለሁ። ኦኬ እንግዲህ እነዚህን በደንብ ይዋቸው። ሳይለንት ሪዲንግ ከሚለው ውስጥ ሳይለንት ሪዲንግ ሲል በቃ ጸጥ ብላችሁ አንብቡት ሙሉውን። ምን አድርግ ያለው እዛ teacherngus.online የሚለው ላይ ኤፒሶድ ውስጥ ስትገቡ ምን እያሰብኩ ነው ከበድ ያለው ቃል when you hover on ላይ ምልክት ስታደርጉ ትርጉሙን እንዲናገር ትርጉሙን እንዲያሳይ በአማርኛ አድርጌ እየሰራሁት ነው።
እንግዲህ ሙሉውን ይዩት። this is ቲቸር ንጉስ teacherngus.online ለመጨረሻ ጊዜ አሁንም የምደግመው ይሄንን መጽሐፍ አውርዱት። ሊንክ ውስጥ ግቡና አውርዱና ፕሪንት አድርጋችሁ ያዙት። ዩኒቱን ደግሞ በሚቀጥለው ቀን እለቅላችኋለሁ። thank you very much ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። and God be with you እግዚአብሔር ይረዳችኋል። bye for now